የሆነና ተረጋግተ ቁርስ ምትሰራልኝ ፍርፍር ሾርባም ቢሆን አንቺ እንዴ እርሜን አንድ ቀን ቀልቤ ጠፍቶ ያልተፈረፈረ ፍርፍር ሰርቼ ባበላሽ እድሜ ልክሽ ሙርት ልጅ። አንዳንዴ ከትክክለኛ ነገር በላይ ስህተቶች በፍቅር ውስጥ አይረሴ ናቸው ትላለች ሰኒ። እሷ ሳታፈቅር የፍቅር ቴራፒስት ናት እንዳልከው ነው። ቆይ ግን ይሄን ያህል እኔ በማድረግልሽ ነገር ደስተኛ ነበርሽ? አይደለም ለምታረግልኝ አንተ ስላለኝ ራሱ ምን ያክል ደስተኛ እንደሆንኩኝ ብታውቅ እንደዚህ ባልተናገርከኝ ነበር። እንዴ ፍቅር እያኮረፍሽ ባልሆነ። ኧረ እባክህ እንደውም እንደ ስራ ቢሆን ኖሮ ቅቤ ጠገባ አለንጋ ነበር የሚያስፈልግ። በዚህ ኑሮ ውድነት ይኸውልሽ አለንጋውን ሳይሆን እኔ ብታበይ ነው የሚሻልሽ። አታናደኛ። እኔ እኮ ስትናደጂ በጣም ነው ደስ የሚለኝ፣ ለዛ ነው። እና አንተን ደስ እንዲል እኔ ጨጓራዬ ማለቅ አለበት? ታዲያም ችግር አለው ይለቃ። የኔን በሼር እንጠቀማለን። እንዴት አደራችሁ? እንዴ እዚህ ነው ያደርከው? ምን ማለት ነው? መቼም እንደ ውሻ ጭራዬን ቁልምሜ ደረጃ ላይ አላደር ቤቴ ነው ያደርኩት። ታዲያ እንዴት ገባ? ባጥር ዘለይ። አንተ እኮ አታደርገውም አይባልም። ይብድ የሆነ ልጅ። እድሜ ለእጄና እግሬ። ደግሞ አልሰማችሁም እንዴ? ምኑን? ያው በዝግመተ ለውጥ ከዝንጀሮ እንደመጣ ነው። ስለዚህ መንጠላጠል አያቅተኝም። ሰኒ ደግሞ ሙሉ ወጣችብኝ። አረ ይሄማ ኢትዮጵያዊ ታራዛል ነው። ዛሬ ጠዋት ሰው ሆናችኋል። ተኝታችሁ አላደራችሁም እንዴ? ማን አውቋበት? በቃ ሳሎን እንሂድ። እሺ። እንዴ ልጅቷን እንደ ቋንጣ ሰቅላት ወሬ ነው የምትሄደው? አወርዳት እንጂ። እሺ አወርዳታለሁ። ኧረ እኔ እወርዳለሁ። አይ የኢትዮጵያ ሴቶች በቃ ለሮማንስ አትሆኑማ። እንዴት? ያውልሽ ጽናት፣ ብቻሽን ስትሆኚ ሶፋውን በአንድ እጅሽ አንስተሽ ልታጸጂ፣ ኧረ ከፈለግሽ ግድግዳውንም ብድግ አድርገሽ ልታጸጂ ትችያለሽ። ግን ከወንድ ጋር ስትሆኚ 1 ሊትር በኋላ ማንሳት ራሱ ኧረ ከበደኝ ማለት አለብሽ። እንዴ ለምን? እንዴ የነገርኩሽ እኮ ነው። አንቺ በጉልበት ከሱ ጋር መወዳደር የለብሽ። እንዴ ለምን ለምን ትላለህ እንዴ? ወንድ እንዳትመስል ነዋ። ኧረ ስድብ ስድብ ከመሰለሽ ሳሎን ነይ እና አስረዳሻለሁ። ደግሞ ሳታወርዳት ናት። ይሄ ሰውዬ ግን ምን የሚሉት ጉድ ነው? ኧረ እባክሽ ዝም በይ። ይሄኔ በር ላይ ሆኖ እየሰማን ይሆናል። ለማንኛውም ነይ። በቃ ነይ ልሂድ። ሄሎ ምን አልሽኝ? የእረፍት ጊዜሽ አልቋል እና ጨምሪበታ። ሄሎ አለቃ ቦርጮ ማለት ያለቃ ቴዲ። አረ ተሽሎኛል፣ እመጣለሁ። ባልሻለኝም በዊልቸር እመጣለሁ። ወይኔ ጉዴ ጆሮ ላይ ዘጋው። አረ ወይኔ ሰኒ ምንድነው የሚሻለሽ? ቆይ አሁን ምን ብለሽ እንደምታስተባበው ያያለሁ። አለቃሽን አለቃ ቦርጮ። አረ ሰኒ አሁን ምን ብዬ ነው እሺ ማስተካክለው? ወይኔ ራይ ቤት አለ እንዴ? እንዴ ስንት ቀን እኮ እዚህ ሆነ ካየው ማለት አልገባኝም። ትጠጣለህ፣ በዛ ላይ ታመሻለህ። በጣም ነበር ይናፈቀኝ። ቆይ የተፈጠረ ነገር አለ እንዴ? ህይወቴ ማን ብለሽ ነው የጠራሽ? ህይወቴ ምን ነው? እንደዚህ ጠርተሽኝ እኮ አታውቂም። ባልጠራህም ባልነግርህም እኮ ታውቃለህ። የመኖሬ ትርጉም አንተና አባቴ ናችሁ። አውቃለሁ። አንተ ማለት እኮ ለእኔ የደስታዬ ምንጭ፣ የወደፊት ደስታዬ ነው። ኪራይ ምን አታውቅም? አውቃለሁ። አይ አታውቅም ኪራይ። እንዴት? ይህን ብታውቅማ ህይወቴ ስልብ አልገረመ ነበር።
ያንተ እኮ ዓለም ባዶ ናት። በቃ እሺ ምንም አትበይ። ለምን? ምንም በቃ ዝም በይ። እንዴ ለምን? ፍቅሬ መግለጽ ስህተት ነው? እናቴ እኔም እኮ እወድሻለሁ። ግን ፍቅርህን ኑሬ እኮ ነው ላሳይ የምፈልገው። ይቅርታ እሺ። ለምን? በቃ ለሁሉም ነገር ይቅር በይ። ምንም አደረክ ምንም ኪራዬ፣ እኔ አንተን ይቅር ከማለት ውጪ ምንም አማራጭ የለኝም። ለምን? ምክንያቱም አንተ ህይወቴ ነህ። አፈቅርሻለሁ። እኔ የኔ ውድ አሁን ራት ላቅርብና እንብላ። እሺ ግን በአንድ ነገር እንስማማ። ምን? እኔ ነኝ የማጎርስሽ። ይሄ ጸባይ ናፍቆኝ ነበር። በቃ እኔ ልሄድና ምግብ ላቅርብ። እዚህ ላምጣ ወይስ ሳሎን? አይ ሳሎን እመጣለሁ። እሺ እኔ ያለው ህይወቴ እጠብቅሃለሁ። እሺ እሺ። ይሄን ያላስከፍቻት ነበር። ለምን እንደምጠጣ እንኳን እኮ አልጠየቀችኝ። መቀየሬ ብቻ ነበር ያስደሰታት። እኔ ግን ከቀን ወደ ቀን ለዚች ልጅ ያለኝ ፍቅር እየጨመረ የጀማዓት ከዛሬ ሀዲጋ ቦታ ገብቼ ወያችሁት። ኑ ዘና ፈታ እንበል። መዝናኛ ቦታ ኑ ዘና ፈታ እንበል። ማሻአላህ ድምጽ ገባ። የኢትዮጵያ አስፋልት አያችሁት? የኢትዮጵያ አስፋልት ነው ያለሁት እኔ። ምን አለ ማታ ማታኛ እንደዚህ ወጣ እያል ወክ እናደርጋለን እና ሸቃሊት ነው ወክ እናድርግ። ኧረ ሪሃና አንቺ ተይ ሰፈራችን እንፈተሽ በዚህ እንዴ ከዛ እንደዚህ ማፍጠሪያ ሰዓት እንወጣለን ረመዳን ላይ ልክ ሁሉም እንደዚህ ምስ አንዳንድ ተምር ይሰጡ አንዳንዶች ደግሞ ሩዝ ውሃ ጆሲ ቤት ተመሩና ሰው ላሳውና በጣም ትርፍ ቦታ የለም እናትዬ። ደህና ህንጻ በህንጻ ባዶ ቦታ እንደ ኢትዮጵያ አይ መረገጫ የለውም። ደስ የሚል ነው። እዚህ ብር ስላለ ይሰሩበታል። እንደኛ ደሃ ሀገር አይደለችም። እንደ አበሻ ደሃ ሀገር አይደለችም ሳውዲ። ስለዚህ ደከመኝና ኧረ ወይኔ አቀበጣለሁ ወይኔ እንዴ አቀበጡ ኧረ ይሄ ደግሞ ግቢ ነው ደስ ሲል ወጣ ብለሽ ትዝናኛለሽ። የኛ እኮ በዛኛው ሳይር ነው። ኧረ ዛሬ ቤትሽ ጠፍቶሽ ዝም ብለሽ ስትደናበሪ እንዳትገቢ ስንኪስ
ሩቅዬ እናንተ ወይኔ እሰይ አያችሁ ጀበሉ ደስ ሲል ጀበሉ ማሻአላ ጠያራዎቹ ጠያራ ላሳያችሁ አይ ወይኔ ደከመኝ ወላሂ ደከመኝ አያችሁ ሰፈራችን ላሳያችሁ ይሄን ይመስላል የኔ ሰፈር ይኸው ሩቅ የምትባለው ደግሞ ይቻት ላሳያችሁ አክቲና ረሂ ጀበል ላይ ያችሁ ጀበል ቦታ ነው ያለሁት እንዳለ ጀበል እየቀረጽኩ ነው ቶቶሎ ንዳ ባለ ታክሲ ቶሎ ንዳ እያልን ገባን ግቢያችን አያችሁት ይቺ የኔ መኪና ናት ቁልፏ ጠፍታኝ ነው አሁን በእግሬ ሄድኩት በቃ ግቢ የገባሁ ደህና ምሹ ኦኬ ግቢም ደግሞ ከፈለጋችሁ አስጎበኛችኋለሁ ግቢ እቺን ትመስላለች ላስጎብኛችሁ ኳስ መጫወት የሚፈልግ ካለ መጥቶ ይጫወት ኳስ ሜዳ አለን ኦኬ